እንኳን ወደ እርባታ ቤት ስነ ደህንነት መመሪያችን በደህና መጡ። ጫጩቶቻችሁን ከበሽታ ለመጠበቅ ትክክለኛው መንገድ የእርባታውን ስፍራ ንጹህና ደህንነቱ የተጠበቀ ማድረግ ነው። ስነ ደህንነት ማለት የእርባታውን ስፍራ ከበሽታ አምጪ ተዋሲያን እና ተባዮች መጠበቅ ማለት ነው። ይህም የጫጩቶቹ ደህንነት በመጠበቅ ጠንካራ ሆኖ እንዲያድጉ ይረዳቸዋል። ጫጩቶቹ ከመድረሳቸው በፊት ቀደም ሲል ባለው ቪዲዮ ላይ ባሉት መመሪያዎች መሰረት የእርባታውን ቤት ማጽዳትና የጸረ ተባይ ርጭት ማድረግ ያስፈልጋል። አዲስ ጫጩቶች ከማስገባቱ በፊት በእርባታ ቤት ውስጥና ግቢው አቅራቢያ ቢያንስ ከ10 ቀናት በፊት ከምንም አይነት ዶሮዎች ነፃ እንዲሆን ያድርጉ። ወደ እርባታ ቤት ውስጥ የሚገባውን ሰው መወሰን ያስፈልጋል። የሚጎበኙ ሰዎች ጀርሞችና አደገኛ በሽታዎችን ይዘው ሊመጡ ይችላሉ። በቤቱ መግቢያ ላይ ጸረ ተባይ መከላከያ ያለው የእግር መንከሪያ በማዘጋጀት ወደ እርባታ ቤት ውስጥ የሚገባውን ማንኛውም ሰው ጫማውን ማጽዳቱን ያረጋግጡ። ሁልጊዜ በእርባታ ቤት ውስጥ የሚጠቀሙት ጫማ የተለየ መሆን አለበት። የውጭ ጫማውን ከዶሮ ቤት ውጭ፣ የውስጥ ጫማውን ደግሞ በዶሮ ቤት ውስጥ ማስቀመጥ ይኖርቦታል። በእርባታ ቤት ውስጥ በሚሰሩበት ጊዜ ንጹህ ልብስና ጫማ ይልበሱ። ይህም በሽታ እንዳይሰራጭ ይከላከላል። ይህ ሌሎች ዶሮዎችንም ያጠቃልላል። የበሽታ ስርጭት ስጋትን ለመቀነስ አገር በቀል ዝርያ ያላቸውን ጫጩቶችንም ወይም ከሌላ ቦታ የመጡ ዶሮዎችን በተመሳሳይ የእርባታ ቦታ ወይም ግቢ ውስጥ አለመኖራቸውን እርግጠኛ ይሁኑ። የእርባታው ቤት አይጥ፣ የዱር አዕዋፍና ነፍሳትን የማያስገባ መሆኑን ያረጋግጡ። የዱር አዕዋፋት በጣም አደገኛ በሽታዎችን ሊሸከሙ ይችላሉ። መስኮቶችን የሽቦ መረብ በመጠቀም ማንኛውም አይነት ቀዳዳዎችን ይዝጉ። በእርባታው ቤት ዙሪያ ያለውን አካባቢ ንጹህና ከረጃጅም ሳሮች ነፃ ያድርጉት። ይህም አይጦች ወደ እርባታ ቤት ውስጥ የመግባት እድላቸውን ይቀንሳል። በጫጩቶቹ ላይ የህመም ምልክቶች መኖራቸውን ለማወቅ በአስተውሎት ይመልከቱ። የሚያስሉ፣ የሚያስነጥሱ ወይም አይኖቻቸው ውሃ ያዘለ ከሆነ ታመው ሊሆኑ ስለሚችሉ ወዲያውኑ ከሌሎች ጫጩቶች ይለዩዋቸው። የጫጩቶቹን ጤንነትና በየቀኑ የሚከሰተውን የሞት መጠን መዝግበው ያስቀምጡ። በተጨማሪም የምግብና የውሃ አወሳሰዳቸውን መጠን ይመዝግቡ። ይህም ችግሮች ሲከሰቱ ቀደም ብለው እንዲያውቁ ይረዳዎታል። ጫጩቶቹን አንድ ላይ ማስገባትና አንድ ላይ ማውጣት የሚለውን መርህ ይከተሉ። ይህ ማለት ሁሉንም ጫጩቶች በተመሳሳይ እድሜ ማቆየትና የቀደሙትንና አዲስ ጫጩቶችን አንድ ላይ ከማድረግ መቆጠብ ማለት ነው። በቀደመው ቪዲዮ ላይ እንደተገለጸው የቀደሙት ጫጩቶች ከተሸጡ በኋላ በቀጣይ የሚገቡ ጫጩቶች ከመምጣታቸው በፊት የእርባታውን ቤት አጽዱ። እነዚህን ስነ ደህንነታዊ እርምጃዎች በመከተል ደህንነቱ የተጠበቀ ጫጩቶቹ በጥሩ ሁኔታ የሚያድጉበትና ንጹህ አካባቢን ይፈጥራሉ።